በኢትዮጵያ ድንበር መሽጎ የተገኘው ጦር መነጋገሪያ ሆኗል። በሚስጥር የኢትዮጵያ ድንበር አቅራቢያ መሽጎ ነበር የተባለው አደገኛ ጦር ትዕዛዝ ተሰጥቶታል። ጦሩ የማን ነው? ምንስ ትዕዛዝ ተሰጠው? እንመለከተዋለን። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በዛሬው ዕለት ፍርድ ቤት የቀረቡ ሲሆን ውሳኔ ተሰጥቷል። መረጃውን እንመለከተዋለን። በአሜሪካና ኢራን መካከል ያለው ውጥረት አሁንም ቀጥሏል። ትራምፕ በኢራን ላይ ቁጣቸውን ያሰሙ ሲሆን ኢራን ያቀረበችውን የሰላም እቅድ ፈጽሞ ተቀባይነት የለውም ሲሉ ተደምጠዋል። በጦርነቱ ዙሪያ ያሉ አዳዲስ መረጃዎችን ታደምጣላችሁ። በሌላ በኩል በኢራንና አሜሪካ መካከል የሚካሄደው ጦርነት በመላው ዓለም ያስከተለው ኢኮኖሚያዊ ተጽዕኖ በግልጽ የሚታይ ነው። ሆኖም ግን በዚህ መሃል ከፍተኛ የተባለ ትርፍ እያተረፉ ያሉ አካላት አሉ። እነማን ናቸው? እንመለከታቸዋለን። አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ለማግኘት ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ መረጃዎችን በየሰዓታቱ ልዩነት ማግኘት ትችላላችሁ። በቀጥታ ወደ ሰዓቱ መረጃዎች አልፋለሁ። በቅድሚያም የኢትዮጵያ ድንበር መሽጎ የተገኘው ጦር መነጋገሪያ ሆኗል። በሚስጥር በኢትዮጵያ ድንበር አቅራቢያ በመጠጋት መሽጎ ነበር የተባለው የግብጽ ጦር ነው። ሆኖም ከሰሞኑ ጦሩ ያልተጠበቀ አስደንጋጭ ትዕዛዝ ደርሶታል። ትዕዛዙ ለቀህ ውጣ የሚል ነው። በዚህ ጦር ጉዳይ እስከ ዛሬም ተሰምቶ አይታወቅም። አሁን ግን መረጃው ይፋ ወጥቷል። ይህንን የግብጽ ጦር ያስጠጋችውም አሁን ደግሞ አልፈልግም ውጣ ያለችው ደቡብ ሱዳን ናት። የዘገባው ምንጭ ሱዳን ታይምስ ሲሆን የግብጽ ጦር የኢትዮጵያን ጎረቤት ሀገራት ደቡብ ሱዳንን በመጠቀም በኢትዮጵያ ድንበር ቅርብ ርቀት ላይ ካምፕ ከፍቶ እንደነበር የሱዳን ታይምስ ዘገባ አመላክቷል። ነገር ግን ምክንያቱ ግልጽ ባልሆነ ሁኔታ ይህ ጦር ከደቡብ ሱዳን ቀጭን ትዕዛዝ ደርሶታል። ትዕዛዙም ካምፑን በፍጥነት ዘግተህ ውጣ የሚል ነው። ይህንን ውሳኔና ትዕዛዝ ያስተላለፉት የደቡብ ሱዳን ባለስልጣናት መሆናቸውን ይኸው የሱዳን ታይምስ ዘገባ አክሎም አመላክቷል። ግብጽ በደቡብ ሱዳን ወታደራዊ ቤዝ እንዲኖራት አብዝታ ጥያቄ ስታቀርብ እንደነበር እንጂ የጦር ቤዝ እንደነበራት እስከዛሬ የታወቀ ነገር አልነበረም። ሆኖም አሁን ሱዳን ታይምስ ይፋ ባደረገው መረጃ መሰረት ግብጽ በደቡብ ሱዳን ሚስጥራዊ ካምፕ የነበራት መሆኑን አመላክቷል። ጦሩ ለቀህ ውጣ የሚል ትዕዛዝ ደረሰው እንጂ ይህንኑ ትዕዛዝ ተከትሎ ስለመውጣቱ ግን ዘገባው ያለው ነገር የለም። ጦሩ በኢትዮጵያ ድንበር ቅርብ ርቀት ላይ አፈርናል በተባለችው የደቡብ ሱዳን ግዛት አካባቢ የነበረ መሆኑም ታውቋል። ግብጽ ከደቡብ ሱዳን ባለስልጣናት የደረሳት ትዕዛዝ በአካባቢው ያላትን ማንኛውንም ወታደራዊ እንቅስቃሴ እንድታቆም የሚያደርግ ነው። ዘገባው ሲቀጥልም ይህም በቀጠናው ያለውን የጸጥታና የደህንነት ሁኔታ በአዲስ መልኩ የራሱን ቅኝት እንዲይዝ የሚያደርገው ይሆናልም ሲል ሱዳን ታይምስ በዚሁ ዘገባ አመላክቷል። የደቡብ ሱዳን ባለስልጣናት መጀመሪያ ግዛታቸውን ለምን ለግብጽ ጦር እንደፈቀዱም አሁን ደግሞ ለምን በአፋጣኝ ለቃችሁ ውጡ የሚለውን ትዕዛዝ እንዳስተላለፉ ዘገባው ያለው ነገር የለም። ግብጽ ደቡብ ሱዳንን አንድ ጊዜ በውሃ ሀብት አጠቃቀም፣ ሌላ ጊዜ በዘመናዊ ግብርና አግዛለሁ በማለት ላይታች ስትል ከርማለች። ደቡብ ሱዳን አንዷ የአባይ ተፋሰስ ሀገር ስትሆን ግብጽ የቀኝ ግዛት ውልን በመጠቀም የአባይ ውሃን ከሱዳን ጋር ብቻ በመካፈል የቀጠለችበትን አካሄድ እንዲቆም ውሳኔ ካሳለፉት የተፋሰሱ ሀገራት መካከል አንዷ ናት። በምህጻረ ቃሉ CFA በመባል የሚታወቀውን ኮምፕሬቲቭ ፍሬምወርክ አግሪመንት ኢትዮጵያና ደቡብ ሱዳን ጨምሮ ሌሎች የተፋሰሱ ሀገራት ፈርመው በማጽደቅ የአባይን ውሃ በአዲስ መልኩ የድርሻቸውን ለመጠቀም ብዙ እርምጃዎችን ሲራመዱ ግብጽና ሱዳን አሻፈረኝ እንዳሉ ይገኛሉ። በዚህ መሃል ግብጽ የኢትዮጵያ ጎረቤት ሀገራትን ከጅቡቲ እስከ ኤርትራ ከሶማሊያ ከደቡብ ሱዳን ድረስ የተለያዩ ጥቅሞችን ለመጠቀም ሙከራዎችን ማድረግ ከጀመረች አድር ያለች ሲሆን በሶማሊያም በሰላም አስከባሪ ስም ጦሬን ካላስገባው ስትል ከርማለች።
በአፍሪካ ህብረት በኩል በሚለቀቅ የሰላም አስከባሪ በጀት ጦሯን ወደ ሶማሊያ ለማስገባት ጥረት ስታደርግ የነበረችው ግብጽ ህብረቱ በቂ በጀትን ባለማግኘቱ ገዳዩን በንጥልጥል ይዘው ቆይታለች። አሁን ያለበት ሁኔታ ግልጽ አይደለም። ብዙም ሳይሳካላት ቀረ እንጂ ግብጽ ኤርትራና ሶማሊያን በማስተባበር በአፍሪካ ቀንድ ራሱን የቻለ እሷን ያማከለ ወታደራዊ ህብረት እንዲፈጠር ፈልጋ ነበር። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ አስመራ ድረስ በመሄድ ከኢሳያስ አፈወርቂ ጋርና ከሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጋር ቁጭ ብለው የመከሩበት ሁኔታ እንደነበርም የሚታወስ ነው። ግብጽ የአባዩን ውሃ 85 በመቶ ከምታመነጭ ኢትዮጵያ ጋር ቁጭ ብላ ከመነጋገርና ከመደራደር ይልቅ የአፍሪካውን ቀንድ ወታደራዊ ውጥረቶች የመረጠችበት ሁኔታ ይታያል። ደቡብ ሱዳን ከኢትዮጵያ ጋር በመልካም ጉርብትና ያለች ሀገር ናት። በቀጣይ መረጃም በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በዛሬው ዕለት ፍርድ ቤት የቀረቡ ሲሆን ፍርድ ቤቱም ውሳኔ ሰጥቷል። ችሎቱ ሚያዝያ 28 ቀን 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ ሰኞ ግንቦት 3 ዓ.ም ቀነ ቀጠሮ መስጠቱ የሚታወስ ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱ በዛሬው ዕለት ትዕዛዝ ሰጥቷል። ፍርድ ቤቱ በዋስትና ጉዳዩ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀን እና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። ግለሰቦቹ በቁጥጥር ስር ያሉት ፊንቴክ ኢንቨስትመንት በሚባል ድርጅት ስም ማህበረሰቡን ለከፍተኛ የገንዘብ ማጭበርበር ዳርገዋል በሚል ተጠርጥረው መሆኑም ይታወሳል። ከውጭም የአሜሪካና ኢራን መካከል ያለው ውጥረት በቀጠለበት በዚህ ሰዓት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አደረጉ። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴሄራን ምላሽ በአሸማጋዩ ፓኪስታን በኩል መላኩን ዘግቧል። የዜና ወኪሉ የቴሄራን ምላሽ ውስጥም በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩ በአብዛኛው የተኩስ አቁሙም እንደቀጠለ ነው። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒትስ ስለተሰኘ ፕሮግራም በሰጡት ቃለ ምልልት አሁንም ያልወደሙ የማበልጸጊያ ማዕከላት አሉ ብለዋል። ውድለት የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ሲሉ ተደምጠዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ
ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ የተጣለባት ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሀሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸውን ሁሉ በስም ያልጠቀሱም የአሜሪካ ባለስልጣናትንና 2 ሌሎች ግለሰቦችንም ጠቅሷል። እነዚህ ምንጮች በመግባቢያ ሰነዱ ላይ የተጠቀሱት አብዛኛዎቹ ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላሉ ብለዋል። ኢራን የዓለም 20 በመቶ የነዳጅና ጋዝ የሚተላለፍበትን የባህር ወሽመጡን እንደዘጋች ትገኛለች። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለች ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሐሳብ የማትስማማ ከሆነም ዳግመኛ የቦምብ ድብደባው እንደሚጀምር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ አስጠንቅቀው ነበር። ይህ በእንዲህ እንዳለ በሌላ በኩል ደግሞ የኢራን ጦርነት በመላው ዓለም ያስከተለው ኢኮኖሚያዊ ተጽዕኖ በግልጽ የሚታይ ነው። በአንጻሩ ጦርነቱ በረከት የሆነላቸው ኩባንያዎችና ዘርፎችም አሉ። የነዳጅ አከፋፋይ ኩባንያዎች በዚህ ጦርነት ትርፍ ካጋበሱት መካከል ቀዳሚዎቹ ናቸው። ከዓለም የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዝበት የሆርሙዝ ወሽመጥ ከየካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህንን ተከትለው የአውሮፓ የነዳጅ ኩባንያዎች ከፍተኛ ትርፍ አጋብሰዋል። በወሽመጡ መዘጋት ምክንያት የዋጋ ጭማሪ በማድረግ ከፍተኛ የሚባል ትርፍም አጋብሰዋል። ቢፒ የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፍ ከእጥፍ በላይ አድጎ 3.2 ቢሊዮን የአሜሪካ ዶላር ደርሷል። ሌላኛው የነዳጅ ኩባንያ ሼል ደግሞ በመጀመሪያው ሩብ ዓመት 6.92 ቢሊዮን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግቧል። ግዙፉ ዓለም አቀፍ ኩባንያ ቶታል ኢነርጂስ በነዳጅና በኢነርጂ ገበያ ዋጋ መናር ምክንያት ትርፉ በ1/3 ገደማም ጨምሯል። በ3 ወራት ውስጥ ያገኘው ትርፍ 5.4 ቢሊዮን የአሜሪካ ዶላር እንደሆነ አስታውቋል። በአንጻሩ የአሜሪካዎቹ ኩባንያዎች ኤክሶንቢል እና ቼቭሮን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓገል ምክንያት ገቢያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ከባለሙያዎች ግምት የበለጠ ነው። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ክቡራን አድማጮች ለሰዓቱ በታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። ጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።